የምትወጃት ልጅ ማን ብለሽ ነው የምትጠሪያት? ስሟን ንገሪኛ። ስሟ ተሽላለ? እኔ ምትኬ ብዬ ነው የምጠራት። እንዴ ሰላሜ፣ ምትኬ ብለሽ የመክስም ልትሰይማት ነው እንዴ? ይህም ብትሰማማ እሷ እራሷ አልወለድም ነው የምትለው። እስቲ አሁን ዛሬ ደግሞ በተራሽ 2 ቦታ ፀጉሬን ስሪኝ እስቲ። አንቺ የምርሽ? እውነቴን ነው። ነይ እስኪ በእናትሽ ስሪኝ። ኧረ እኔ እባክሽ እንደ በግ ነው ቀንድ ማቆምሽ። እንዴት ነው ግን ከዚህ ነው የሚጀምረው? እኔ ሲጀመር መንጨባረር ነው እንጂ ተሰሪ ብለሽ እንዴ እንደጨነቀኝ ይሰላል። በሻውን ቆንጆ ስሪ ከዚህ ጀምረሽ። እሺ ታያለሽ። እንደውም ያበደ አድርጌ ነው የምሰራሽ። ንቀሽኝ ነው። ኤቢዬ አሁን ተሻለሽ ይላል። አሞሽ የነበረው እኮ አንቺ ነው፣ እኔ አይደለሁም። እና ቢሆን እኔ እኮ ሆስፒታል ሄጃለሁ። ከዛ ተመርመሬ መድኃኒት ሁሉ እኮ እየወሰድኩ እኮ። ከኔ መድኃኒት ለአንቺ ልስጥሽ እኮ። እኔ አንቺ መድኃኒት ልውጥ? አሁን ከዛ በኋላ እኮ አያምሽ አባዬ የመታሽ ምናምን እሱም ይሻልሽ። አይ አንቺ አሁን የኔ የት ነሽ? አሁና አይ ከመገና አንስቶች ነው እንጂ አንቺማ የኔ አትሆኝም። ወይ ደግሞ ሆስፒታል ተቀይረሽባቸው ነው የሚሆነው። ሽልኝ ስታስጠላ። እንደው ማየናገርልሽ ብለሽ የምትናገሪው እና መሬት ወድቀሽ የተገኘሽ እያልሽ እና ምን ይሆን? ሰላም ሰላም ሰላም። ወይዬ ብዬ እኔ እኮ አንድ ነገር ከያዝኩኝ እንደማለቅ ታውቂያለሽ። እንዴት አረግሽው? አስተዋውቅሻለሁ ብለሽ ነበር እኮ። ማንን ነው ማስተዋውቅሽ? አስረግዞሽ የጠፋውና። አስረግዞኝ ያልጠፋ። ታዲያ ካልጠፋ አስታውቂና እኛም አማቻችንን እንወቀው። አላስተዋውቅም። ደግሞ አንቺን ምን ይመለከትሽ? በደንብ ይመለከተኛል። አይመለከትሽም። እዚህ ቤት ያለነው በሙሉ ከማን እንዳረገሽ የማወቅ መብት አለ። አሁን ለዚህ ነው የጠራሽ? አዎ ሰሜለሽ። አንቺ የመጠየቅ መብት እንዳለሽ ሁሉ እኔም ያለመናገር መብት አለኝ። እሺ ትሰሚኛለሽ? መጀመሪያ ላይ እኮ እኔ አንድ ነገር ካስኩኝ ያለቅም ብዬሽ ነበር። እባክሽ በደንብ አድርገሽ ያዥው። እሺ ለዚህ እኮ ነው ደግሞ በዚህ እድሜሽ እንኳን የምትገረፊ። ማርቴ የተኛሽ እንዴ? አይ አለው ዶርዬ። ምን ነው ፈለክ? እኔ የምልሽ እቺ ልጅ ምን ብናደርጋት ነው የሚሻለው? ይህ ብን ነው ዶርዬ። ስለመታሃት በጣም ደንግጣለች። ደግሞ በዚህ ዘመን እኮ ልጅ በመምታት አይስተካከልም። መክሬያት አልሰማም ካለች ከቤት አባረሬ ጣላት እንዴ? አይ እሱማ ልክ ነህ። ያው ያን ያህል አላጠፋችም ብዬ። አንቺም አታውቂው ብዙ ነገር አለ። በዛ ላይ ልጄ ነች። መግረፍ አይደለም ከዛም ያለፈ ነገር ማድረግ እችላለሁ። ግን በኃይል ለመመለስ ከመሞከር ይልቅ ብንረዳት አይሻልም? ቆይ እኔ እኮ ምን እንደምትፈልግ እኮ ራሱ ልናውቅ አልቻልንም። ደርዬ ፍቅር ውስጥ ናት። ለምን አንድራትም? ማርቲ ትዳር እኮ ቀልድ አይደለም። ዝም ብሎ ማግባት አለ እንዴ? ያውም በኤቢ ጸባይ። ይኸውልሽ በኤቢ ጸባይ አግብታ 1 ሳምንት ከቆየች እኔ ነው ቀሽ ትዳሩ ራሱ ያስተካክላታል እንዴ? ደርዬ እኔ ራሱ እኮ ትዳር ከያዝኩ በኋላ ነው የተስተካከልኩት። ግድ የለህም እንዳራት። አይ አይመስለኝም ማርቲ። ትዳር ብስለት ይጠይቃል። ባሏ ቢያመሽ ከሴት ጋር ነው ብላ ሳይሆን ምን ችግር አጋጠመው አደጋ ደርሶበት ነው ወይ ብላ ማሰብ የማትችል ሴት ሚስት ልትሆን አትችልም። በዛ ላይ
ፊት ለፊት እንደ ጋሪ ፈረስ የሚያዩት ሳይሆን ዞር ዞር ብሎ የሚያይና የሚያስተውል ልቦና ይጠይቃል። ኤቢ ደግሞ ለዚህ አልታደለችም። ማለት ይሄ የላትም። ግድ የለህም፣ ልክ እኮ ነህ። ግን በቃ ህይወቷ ራሱ ያስተካክላታል። እለት በእለት ትማራለች። እንዴ ቆይ እንደው ታግባስ ቢባል ማንን ታገባለች? ነግሬሃለሁ እኮ ደርዬ፣ በጣም ነው የሚዋደዱት። እንዴ ናታንን እንዳይሆን? አሁና እሷ እጅግ በጣም ነው የምትወደው፣ እሱም የሚወዳት ይመስለኛል። እኔ ግን ሳስበው የባህሪዋ መቀየር ምክንያት እሱ ይመስለኛል። ማ ናታን? አዋ ግን ማለት ነው። ለምንድን ነው ክፍልሽ ነው የቀየርሽው? እባክሽ ከኤቢ ጋር ከምንባላ ብዬ ነው። ቢያንስ አንዳችን እንኳን እራቅ ይዘሻል። ግን ያኛው ያምር ነበርኩ። እባክሽ ተመችቶኝ ወይ ለምንድን ነው እኔ ጋር ዛሬ መተኛት የፈለግሽ? እኔ ከአንቺ ጋር ስተኛ ማለት ነው ማታ የሚያስፈራራኝ ሰውዬ አይመጣም ማለት። ማታ ስተኛ እየመጣ የሚያስፈራራኝ ሰውዬ አለ። በተኛሽበት? ዳጣዬ ስተኛ ይመጣና ያስፈራራኛል። እርግጠኛ ነሽ? አውቀዋለሁ። በጣም ነው የሚያስፈራ። እኛ ማናውቀው ሰው ነው? እናንተ አታውቁት። እሺ እባክሽ ታዲያ ምቶ ምንድን ነው የሚልሽ? ብታይ ማለት ነው ልክ ስተኛ ጠበቆ ይመጣል። ከዛ ያሮሩጠኛል። ከዛ እኔ ደግሞ ሮጥ ስል መሮጥ ያቅተኛል፣ መጮህ ያቅተኛል። ከዛ እናንተ ደግሞ ስጮህ አስመጡ። በህልምሽ አየሽው ነው እንደ የምታወሪው? በህልም አይደለም። አንቺ በናትሽ አታስፈራሪኝ እንዴ? አንቺም ትፈራለሽ እንዴ? የምታወሪው ወሬ ግን ታውቁሻል። ማን ናታን ነው ለኤቢ መበላሸት ምክንያት የሚሆነው? በተዘዋዋሪ አዎ። እንዴት አልገባኝም። ኤቢ ከዳጣ ጋር እየተጣላች እየተጨቃጨቀች ያለችው በናታን ምክንያት። እሱንማ እኔም ነግሬሃለሁ። እንደው እናወራበታለን ብዬ ረስቼው እንጂ ኤቢ ዳጣን የመታቻት በናታን ምክንያት ነው። እሱን እኔም ነግሬሃለሁ። ዳጣና ናታን ደስ አይሉኝም። ኤቢም ደግሞ ደጋግማ ነግራናለች። አይ አንቺ እንዳሰብሽው አይደለም። እኔ እንዳሰብኩት ነው ዳሪ። በእርግጥ ዳጣ ለእንደዚህ አይነት ነገር የደረሰች አይመስለኝም። ስጠይቃት ምንም ነገር አታውቅም። ናታን ግን አይኑን እንደጣለባት በደንብ ታዝቤዋለሁ። መስሎሽ ነው ማርቲ? ናታንም እንደዚህ አይነት ሀሳብ ያለው አይመስለኝም። እሱ እኮ እንደ እህቶቹ ነው የሚያያቸው። ዳሬ ወንድም የሚሆነው ከእናት ሲወለድ ነው። ግድ የለህም እናጋባቸው። ሞት የናታን አባትም ቢሆን ዝምድናችን ይፈልገዋል። ማርቲ ለዝምድና ብሎ ማጋባት እኮ በእኛ አባቶች ጊዜ ቀረ። ግድ የለህም እኔ ናታን እናናግረዋለሁ። ኤቢ በጣም ነው የምትወደው፣ እሱም የሚወዳት ይመስለኛል። ደግሞ እኮ ኤቢ ቆንጆ ነች። የእውነት ኤቢ እኮ ቆንጆ ናት። ይኸውልሽ ማርቲ፣ ሁሉም ልጅ ለእናቱ ቆንጆ ነው፣ ለሌላው ግን ላይሆን ይችላል። ኤቢም የምትወደውን ብቻ ሳይሆን የሚወዳትን እንድታገባ ነው የምፈልገው። ደርዬ ኤቢ እኮ አፏ ነው እንጂ ውስጡ የዋህ ነው። እንደ ናታን አይነት የዋህ ባል ካላገኘች እመነኝ የትዳር ህይወቷ ጥሩ ሊሆን አይችልም። ማርቲ፣ ወንድ ልጅ ካልወደደ እኮ ወርቅ ብታነጥፊለት ራሱ ባል አይሆንም። ናታንና ኤቢ ተጋብተው አቋቁመናቸው ከታሜም ጋር ዘመድ ሆነን ወልደው ከብደው ብናይ እኮ እኔም ደስታዬ ነው። ግን እንዳልኩሽ ናታን ካልወደዳት ፈጽሞ አይሆንም። እኔ ራሴ ጠይቀዋለሁ። እኔ ራሴ ቁጭ አድርጌ ጠይቀዋለሁ። ካልወደዳት ችግር የለም ይቀራል። አረጋግጭልኛ። ቆይ ግን አንተ እኔን ስታገባ ማረጋገጫ ጠይቄያለሁ እና አሁን ላቅርባ። ኧረ እባክህ እና አስቀያሚ እዛ ታዲያ ምን ላድርግ? ለመሸሽ በህልሜ እኮ አይደለም ብታይ ማለት ነው። ሰውየው ሳስሮጠኝ ከዛ አመለጥኩት። ከዛ ልሮጥ ስል ደግሞ መሮጥ አቅተኛል። ከዛ በኋላ ደግሞ መልሶ ሊይዘኝ ሲል በቃ ውሃ ሰው እያወቅኩት
በህልምሽ ነው እባክሽ። በህልሜ አይደለም። ስትተኝ ጠብቆ ነው አይደል የሚመጣው? አዎ። ስትነቂ ደግሞ የለም አይደል? አዎ። በቃ ተኝ እባክሽ። ዛሬ በጣም እሺ። እሺ ከመጣ ግን ማለት ነው ቀሰቅስሻለሁ። እሺ እንዴው በእኔ ክፍል ምን ልትይ ነው? ጣጣ እንደዚህ